ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሁላችሁም በእግዚአብሔር ፍጹም ሰላም እንደምንሰነበታችሁ። በቅድሚያ እንኳን ለመጋቢት 10 በዓለ መስቀል በዓል በሰላም በጤና አደረሳችሁ። አምላካችን ቅዱስ እግዚአብሔር በመስቀሉ ኃይል ሁላችንንም ይጠብቀን። ዮም በዓለ መስቀሉ ዛሬ የመስቀሉ በዓል ነው ይላል ሊቁ ቅዱስ ያሬድ። በዚህ ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስፋት የሚታሰበው የሚከበረው የመስቀል በዓል ነው። ምንም እንኳን የሰው ልጅ በሕይወት ዘመኑ ሁሉ ነገረ መስቀሉን ተሸክሞ ነገረ መስቀሉን ሲያስብ የመስቀሉን ሥራ ሲያስታውስ ሲዘክር መኖር እንዳለበት መድኃኔ ዓለም ክርስቶስ በወንጌል የነገረን ቢሆንም ሁሉ ጊዜ በመስቀሉ የተከፈለልንን ውለታ አምላካዊ ፍቅር ማሰብ ከእያንዳንዳችን የሚጠበቅ ቢሆንም በዛሬው ቀን ግን በተለየ መንገድ የመስቀሉን ክብር ቀብረው ለማስቀረት የሞከሩ ሰዎች እውነትን፣ በጎውን፣ መልካሙን የእግዚአብሔር የሆነውን ነገር በሙሉ ቀብሮ ማስቀረት እንደማይቻል እውነት ሁሉ ጊዜም እንደምታሻግር እውነት ተደብቃ ተሸሽጋ ተቀብራ እንደማትቀር የተገለጠበት መስቀል ዛሬ ከተቀበረበት ከ3 ዓመታት በኋላ የወጣበት ዕለት ነው። መስቀል ሁላችንም እንደምናውቀው ለሰው ልጆች ሁሉ ተስፋ ነው። የሰው ልጅ ተስፋ የተፈጸመው በመስቀል አማካኝነት ነው። 5500 ዘመን ሰዎች ተስፋ ሲያደርጉት የነበረው ድህነት ወደ ገነት መመለስ ልጅነትን ማግኘት የተጠናቀቀው የተደመደመው የከበርነውም በመስቀል ነው። መስቀል ለሁላችን ኃይላችን ነው። መስቀል የድል ምልክት ነው። ክፉ ድል የተደረገበት እኛ ነፃ የወጣንበት ጠላት የተሸነፈበት ሰዎች ሁሉ ነፃነታቸው የተረጋገጠበት መስቀል ነው። መስቀል ለኛ ኃይላችን ነው። መስቀል ለኛ ክብራችን ነው። ክፉን ሁሉ የምናሸንፍበት በመስቀል ነው። ቅዱስ ጳውሎስ ወነገረ መስቀሉ ሰበድ ለማያምኑ ሰዎች የመስቀሉ ነገር ሞኝነት ነው፣ ወለነሰ ለኛ ለምናምን ግን የመስቀሉ ነገር ክብር ነው፣ በረከት ነው፣ እምነት ነው፣ መድኃኒት ነው፣ ኃይል ነው ይላል። ይህንን የተረዳችው እሌኒ ንግስት አይሁድ መስቀሉን ከቀበሩ ከ3 ዓመታት በኋላ በልጇ በቆስጠንጢኖስ ትእዛዝ አማካኝነት መስቀሉን አስቆፍራ ያወጣችበት ቀን የተገኘበት ቀን ዛሬ ነው። እንደሚታወቀው መስከረም 16 መስቀሉን ለማግኘት ደመራ በመደመር ምልክት ያየችበት ቀን ሲሆን ዛሬ መጋቢት 10 ደግሞ መስቀሉ የወጣበት መስቀሉን በማውጣት ሕሙማን የተፈወሱበት ለዓለም ድህነት የተሰጠው ለዓለም ድህነት መድኃኔ ዓለም ክርስቶስ ራሱን የከፈለበት ራሱን መስዋዕት ያደረገበት ያ ክቡር መስቀል የተገኘበትና ሕሙማን ሁሉ የተፈወሱበት ዕለት ነው። ዛሬ በመስቀሉ ሁላችንም ልንፈወስ ይገባል። ዛሬ ፈውስ ለሁላችንም ያስፈልገናል። ሁላችንም ታመናል። ያልታመመ የለም። በመስቀል መፈወስ አለብን። ወደ እግዚአብሔር መቅረብ መቻል አለብን። ንግስት እሌኒን መምሰልም አለብን። ንግስት እሌኒ በሕይወቷ በብዙ የተፈተነች ሴት ናት። የተሰደደች ሴት ናት። ወደ ባህር የተጣለች ሴት ናት። በሴትነት አቅማ ሁሉንም ነገር ተቋቁማ ያን መከራዋን ስደቷን ያሻገራትን ያሳለፈላትን አምላኳን ለማስታወስ ለማሰብ ውለታውንም ለመክፈል መስቀሉን በማውጣት መሰከረች። ወገኖቻችን ዛሬም ንግስት እሌኒን መሆን ያስፈልጋል።
መስቀሉን ለመሸከም ነገረ መስቀሉን ለሰዎች ለማሳየት የእግዚአብሔርን ፍቅር ለማሳየት ክፉውንም ከኛ ለማራቅ የመስቀል ኃይል ለኛ ያስፈልገናል። ለዚህ ነው ቅዱስ ያሬድ ሶበንነጉም ተወኪለነ መስቀለ ስንተኛ መስቀልን ምርኩዝ እናደርጋለን፣ በመስቀል እንታመናለን። በትምህርተ መስቀል ወይም በመስቀል አምሳያ መላ ሰውነታችን እንዲህ እናማትባለን። ወሶበን ወፍሩ ውስተ ተግባርነ መስቀለን ዝየከር ወደ ስራችንም ስንሰማራ በትምህርተ መስቀል አምሳያ እናማትባለን፣ ሰላም አውለን እንላለን። ክፉን ከፊት ያስወግድልኝ መስቀል ኃይላችን ነውና መስቀል ክብራችን ነውና በመስቀል አምሳያ እንዲህ እናማትባለን። ወፊረነ ሶበነ አቱ ስራ ውለን ስንመለስ ወደ ቤትም ሰላም እንድንገባና ቤታችን ሰላም እንዲጠብቀን ሰላማዊ ህይወት እንደዋልን ሁሉ ሰላማዊ አዳር ሰላማዊ ሌሊት እንዲሆንልን በመስቀል እናማትባለን፣ እንጸልያለን ይላል። ስለዚህ መስቀል ለሰው ልጆች የዕለት ተዕለት ክንውናቸውና የስራቸው መጀመሪያ ነው ማለት ነው፣ ክፉ ከኛ እንዲርቅልን። ስለዚህ ሁሉ ጊዜ ስመ ሥላሴን መጥራት፣ በመስቀል ማማተብ፣ መጸለይ የኛ መለያችን የክርስቲያኖች አርማ ነውና በድጋሚ እንኳን ለባለ መስቀሉ አደረሰን። ዛሬ በቤተ ክርስቲያናችን ትልቅ በዓል ነው፣ የመስቀል በዓል መጋቢት 10 ቀን ነገረ መስቀሉ የተገኘበት በዓል ነውና ሁላችንንም መድኃኔዓለም ክርስቶስ በመስቀሉ ይፈውሰን።